Inflammation test. It is a test to measure how much sense the airway is of your nose. With the help of spirometer function of the lungs is repeatedly measured during the physical activities or after you received a dose of cold air or a special drug called bronchodilator to breathe. Peak air flow meter. ይሄ ምርመራ በአየር ማስተላለፊያ ቱቦዎች ውስጥ የተከሰቱትን ለውጦች መለየት ስለሚችል የአስም በሽታ ሊያስከትለው ያለውን ችግር ቀድሞ ሊያውቅ ይችላል። ፍራክሽናል ኤክስሄልድ ናይትሪክ ኦክሳይድ ፌኖ ቴስት። ይሄ ምርመራ በሳምባችን አየር ማስተላለፊያ ቱቦዎች ውስጥ ምን ያህል ኢንፍላሜሽን እንደተከሰተ ይጠቁመናል። ፕሮቮኬሽን ቴስት። ይህ ምርመራ ለተወሰነ ኬሚካል ለምሳሌ ሜታኮሊን ተጋላጭ ያደርገናል። ከዚያም ይህ ኬሚካል ሳምባችንን ካስቆጣው ወይንም የአየር ማስተላለፊያ ቱቦዎችን ጠባብ እንዲሆኑ ማይልድ ኮንስትሪክሽን ኦፍ ኤርዌይዝ ካደረገ አስም በሽታ ሳይዘን አልቀረም ማለት ነው። ኢማጂንግ ቴስት። ይህ ምርመራ ማለት በደረት ኤክስሬ እና ከፍተኛ ጥራት ባለው የሲቲ ስካን ምርመራ ሳምባችንን እና ሳይነሳችንን ምስል የማንሳት ሂደት ነው። እነዚህ ምስሎች የሳምባችን መዋቅር ላይ ለውጥ ካለ እና ኢንፍላሜሽን መከሰት አለመከሰቱን ያሳዩናል። ስፑቱም ኢኦሲኖፊል ቴስት። ይህ ምርመራ ማለት ንፍጣችንና አክታችን ውስጥ ኢኦሲኖፊል የሚባሉት የነጭ ደም ሴል አባላት የበሽታ መከላከያ ሴሎች መኖራቸውን ይመረምራል። እነዚህ በሽታ ተከላካይ ሴሎች አሉ ማለት አስም በሽታ ሳይዘን አልቀረም ማለት ነው። እነዚህ ሴሎች ሮዝ መልክ ያለው ኢኦሲን የሚባል ቀለም ስንጨምርባቸው በደንብ ተለይተው ይታያሉ። ትሪትመንት አንድ ሜዲኬሽንስ። ለበሽታው የሚሰጥ ሕክምና። ይህን በሽታ የሚያድን ሕክምና እስካሁን ድረስ አልተገኘም። ነገር ግን ምልክቶቹንና የሚያስከትላቸውን የጤና ችግሮች መቀነስ ይቻላል። የዚህ በሽታ ሕክምና የሚከተሉትን ነገሮች ይፈልጋል። ድንገተኛ የጤና ችግር ሲከሰት ውጤታማ ምላሽ ለመስጠት የአስም በሽታ ሁኔታችንን በሚገባ መከታተል ይኖርብናል። አስምን ሊያስነሱ የሚችሉ ነገሮችን ማስወገድ። የሳምባ ኢንፍላሜሽን እና አስከፊ ምልክቶች እንዳይከሰቱ የሚያደርጉ መድኃኒቶችን በየቀኑ መውሰድ አስፈላጊ ነው። ወዲያው መፍትሄ የሚሰጡ እንደ አልቡተሮል ያሉ መድኃኒቶችን መውሰድ ሊያስፈልግ ይችላል። በአጠቃላይ ለዚህ በሽታ የሚሰጡ መድኃኒቶች በሁለት ይከፈላሉ። እነዚህም የጠበቡ የአየር ማስተላለፊያ ቱቦዎችን የሚያሰፉ ብሮንኮዳይሌተርስ እና ኢንፍላሜሽን የሚቀንሱ አንቲ ኢንፍላማቶሪ መድኃኒቶች ናቸው። አንቲ ኢንፍላማቶሪ ድራግስ ኢንፍላሜሽን የሚቀንሱ መድኃኒቶች። እነዚህ መድኃኒቶች በአየር ማስተላለፊያ ቱቦዎች ውስጥ እብጠትን እና ከልክ በላይ የሆነ ፈሳሽ መፈጠርን ይከላከላሉ። ይህም አስምን የሚቀሰቅሱ ነገሮች እንዳይከሰቱ ያደርጋሉ። በትንፋሽ የሚሳቡ ኢንፍላሜሽን የሚቀንሱ መድኃኒቶች ኢንሄልድ ኮርቲኮስቴሮይድስ የሚከተሉት ናቸው። ቤክሎሜታዞን፣ ኪውቪኤአር፣ ቢዩዴሶናይድ፣ ፑልምኮርት፣ ፍሉቲካሶን፣ ፍሎቨንት፣ ፍሉኒሶላይድ፣ ኤሮቢድ፣ ኤሮስፓን እና ሳይክሌሶናይድ አልቬስኮ ናቸው። እነዚህ መድኃኒቶች በቀን 2 ጊዜ የሚወሰዱ መድኃኒቶች ናቸው። ሌሎች በቀን 1 ጊዜ የሚወሰዱ መድኃኒቶች ደግሞ የሚከተሉት ናቸው። ሞሜታሶን፣ አዝማኔክስ እና ፍሉቲካሶን ፈሮዌት፣ አርኑቲ ያሊፕታ ናቸው። ብሮንኮዳይሌተርስ የጠበቡ የአየር ማስተላለፊያ ቱቦዎችን የሚያሰፉ መድኃኒቶች። እነዚህ መድኃኒቶች የአየር ማስተላለፊያ ቱቦዎችን የከበቡትን ጡንቻዎች ለአጭር ጊዜ ለቀቅ እንዲሉ በማድረግ የአየር ማስተላለፊያ ቱቦዎች ለቀቅ እንዲሉ የሚያደርጉ መድኃኒቶች ናቸው። የአጭር ጊዜ መፍትሄ የሚሰጡ የዚህ አይነት መድኃኒቶች የሚሰሩት ለ4 ሰዓቶች ብቻ ነው።
የረጅም ጊዜ መፍትሄ የሚሰጡ የዚህ አይነት መድኃኒቶች የሚሰሩት ለ12 ሰዓቶች ብቻ ነው። ለአጭር ጊዜ ከሚሰሩት የዚህ አይነቱ መድኃኒቶች ውስጥ በጣም ታዋቂ የሆነው በጣም ሲያፍነን የምንጠቀመው በትንፋሽ የሚስብ የአስም በሽታ መድኃኒት ኢንሄለር አልቡተሮል ይባላል። ይህ እኛ በተለምዶ ቬንቶሊን እያልን የምንጠራው መድኃኒት ነው። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ ትራሳችንና ፍራሻችን ላይ አለርጂን የሚከላከሉ ልባሶችን ማልበስ። መኝታ ቤታችን እና ቁም ሳጥኖች ውስጥ የቤት እንስሳት እንዳይገቡ ማድረግ። ምንጣፎችና ብናኝ የተሞሉ አሻንጉሊቶችን መኝታ ቤታችን አለማስቀመጥ። ሲጋራ አለማጨስ እና የሚጨሱባቸው ቦታዎች አለመሆን። ከባድ የማጽጃ ኬሚካሎችን አለመጠቀም። የአእምሮ ጫና ማስወገድ። ፈታ የሚያደርጉና ጤናማ ነገሮችን በየዕለቱ ማድረግ። ቤታችን ውስጥ ያለውን የአየር ጥራት ጤናማ እንዲሆን ማድረግ። ዘወትር የስፖርት እንቅስቃሴ ማድረግ። በአካባቢያችን ስላለው የአየር ጠባይ በቂ ግንዛቤ እንዲኖረን ማድረግ እና አስም በሽታ እንዳይከሰትብን መጠንቀቅ።